በአማራ ክልል የሚደረጉ ውጊያዎች ዛሬም ቀጥለዋል። ፋኖ ታላቅ ድል ማስመዝገቡንም ገልጿል። በርካታ የአገዛዙ ወታደሮች እርምጃ እንደተወሰደባቸው ነው ፋኖ ያስታወቀው። የአገዛዙ ጄኔራል ደግሞ ከባድ ቢሆንም እናሸንፋለን ብለዋል። የብልጽግናው ጄኔራል በወሎ ቤተ አማራ የደረሰባቸውን ምት በሪፖርታቸው ሲያቀርቡ ጉዳቱ ከጠበቅነው በላይ ነው ብለዋል። ሌላኛው የብልጽግና ጄኔራል ደግሞ ህዝቡ አምሮ ጠልቷቸዋል ብለዋል። ሌላኛው ደግሞ አኮላሽተናቸዋል ብለዋል። በዝርዝር ይዘነዋል። ቅርቃር ውስጥ የገባው የብልጽግና ጥምር ጦር ለምርጫ ቅስቀሳ የተንቀሳቀሰው ኃይል በተጠና ልዩ ኦፕሬሽን ከባድ ጉዳት እንደደረሰበት ፋኖ አስታውቋል። የጎንደር አናብስቶች የሜጀር ጄኔራል ውባንተ ልጆች ታሪክ ሰርተዋል። ይህም ወደ እናንተ ይደርሳል። ጄኔራሉ የቁም እስረኛ መሆኑ ተነግሯል። የአምባገነኑ አብይ አህመድ የግል ጄኔራል አንዱ የሆነው ቁም እስረኛ መሆኑ ተነግሯል። በሌላ በኩል የአገዛዙ ወታደሮች ከነሙሉ ትጥቃቸው ፋኖን መቀላቀላቸውን ቀጥለዋል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ከባድ ቢሆንም እናሸንፋለን አሉ ጄኔራሉ። የብልጽግናው ጄኔራል በወሎ ቤተ አማራ የደረሰባቸውን ምት በሪፖርታቸው ሲያቀርቡ ጉዳቱ ከጠበቅነው በላይ ነው ብለዋል። በተለይ ቁሳዊ ኪሳሮ ከባድ ነው፣ ጽንፈኛው የተዋጋን ብቻውን አይደለም ሲሉ መናገራቸውን ወታደራዊ ምንጮች ተናግረዋል። በወሎ ቤተ አማራ የተካሄደውን ውጊያ አስመልክቶ የብልጽግናው አገዛዝ ህወሓትና ፋኖ ተባብሮ መቱ ብሎ መግለጹ ይታወሳል። 104ኛና 105ኛ ኩሮች አህዶችን ይዘው በሁለት ግንባሮች ያካሄዱት ውጊያ በብልጽግናው ጦር ላይ ያደረሰው ኪሳራ ለአስቸኳይ ስብሰባ ያስቀመጣቸው የብልጽግና ጄኔራሎች የደረሰብን ኪሳራ ከባድ ቢሆንም ማሸነፋችን አይቀርም ሲሉ ተናግረዋል። ሰብአዊና ቁሳዊ ኪሳራው ከባድ ነው ሲሉ በሪፖርታቸው ይፋ ያደረጉት የብልጽግናው ሰራዊት 11ኛ እዝ አመራሩ አዲስ የውጊያ ክለሳና የዘመቻ ግምገማ ማውጣታቸውንም አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ አማራ አጼ ምኒልክ እዝ በበኩሉ በዚህ ቀጠና የገባው የአገዛዙ ሰራዊት እንዳይነሳ ሆኖ የተመታው አከርካሪውን ሰብረነዋል፣ መነሻም አይኖረውም፣ ጭሩ ይቀጠና ለጠላት መቃብር ሆኖ ይቀጥላል ብለዋል። በተንታ ግንባር በተካሄደው ተጋድሎ በበኩሉ በአምስት አቅጣጫ የገባውና በመካነ ሰላም ግንባር በተካሄደው ሌላኛው ውጊያም የስርዓቱን ጦር ከፍተኛ ውድመት አድርሶበታል ሲል የአጼ ምኒልክ ኮር የህዝብ ግንኙነት መምሪያ አስታውቋል። ሌላኛው ወታደራዊ አዛዥ ደግሞ የፋኖ ኃይሎችን ህዝቡ አምሮ ጠልቷቸዋል ሲል፣ ሌላኛው ደግሞ አኮላሽተናቸዋል ይላሉ። አሁን ግን የከባድ መሳሪያ ድብደባዎችን ጨምሮ በክልሉ ውጊያዎች ላይ ቀጥለዋል። ለሶስት ዓመታት ተመሳሳይ ድርሰት የሚያነቡ ወታደራዊ አዛዦች ባሉበት የመከላከያ ሰራዊትና በፋኖ ኃይሎች መካከል የሚደረገው ውጊያም በእነዚህ ጊዜያት ሁሉ የቀጠለ ነው። ሰሞኑ በወታደራዊ አዛዦችና የብልጽግና ማሽን በኩል የሚቀርቡ ተደጋጋሚ ንግግር ደግሞ ጠፍቷል፣ ተደምሷል፣ ተንኮላሽቷል፣ ተጠልቷል ወዘተ የሚሉ ናቸው። በጎጃም ቀጠና የተሰማራው ሰራዊት አዛዥ ውስጥ አንዱ የሆኑት ሜጀር ጄኔራል አዲሱ መሐመድ የፋኖ ኃይሎች በህዝቡ በጣም የተጠሉ ናቸው ሲሉ ትናንት ተናግረዋል። አሁን እንዲህ የሚሉት እኚህ ወታደር አዛዥ ከጥቂት ሳምንታት በፊት ግን ህዝቡ ቀንበርም ተሸክሞ እነዚህን ኃይሎች አስቁምልን እያሉ ሲጠይቁ መደመጣቸው የሚዘነጋ አይደለም። ሌላኛው ወታደራዊ አዛዥ ደግሞ የሰሜን ምስራቅ እዝ አዛዥ ሌተናል ጄኔራል አሰፋ ቸኮል ናቸው። እነዚህ ወታደራዊ አዛዥም ትናንት ባከናወነው የጥምረት ስራ የታሪካዊ ጠላቶች ተልዕኮ ፈጻሚዎችን ሴራቸውን አንኮላሽተናል ይላሉ። ወታደራዊ አዛዥ ይህን ቢሉም እንዴት ሁሉ እዝና ሰራዊት በአማራ ክልል አሰማርተን ማሸነፍ ተሳነን የሚለው ንግግራቸው ግን የቅርብ ጊዜ ነው። እነዚህ ወታደራዊ ጦር አዛዥ ግን ይህን ይበሉ እንጂ በሰሜን ወሎ ዞን አዲስ ቀኝና አማያ ተብሎ በሚጠሩ አካባቢዎች ከባድ መሳሪያ ድብደባን ሲፈጽሙ ውለዋል። በጋዞ ስቴሽንና በዋድላም በርካቶችን ለጉዳት የዳረጉበትን የተኩስ ልውውጥን አከናውነዋል። እየተዋጉ ሰላም ነው፣ እየገደሉ ለሀገራችን ስንል የሚለው ማብራሪያ ግን አገዛዛዊ ሆኖ ቀጥሏል። በሌላ በኩል ጄኔራሉ የቁም እስረኛ መሆኑ ተነግሯል። አምባገነኑ አብይ አህመድ የግል ጄኔራል አንዱ የሆነው አለምሸት ከስምሪት ክትትል ውጭ መደረጉ ታውቋል። ቅርቃር ውስጥ የገባው የብልጽግና ጥምር ጦር ለምርጫ ቅስቀሳ የተንቀሳቀሰው ኃይል በተጠና ልዩ ደፈጣ ከባድ ኪሳራን አስተናግዷል። አፋብን ሰሜን አማራ ቀጠና በላይ እዝ ሜጀር ጄኔራል ውባንተ አባተ አንደኛ ኮር በጉና ክፍለ ጦር ስር አርበኛ ገብረ መስቀል ደርብ ብርጌድ የጦር መሐንዲሶች ታላቅ ድል ሲጎናጸፉ ውለዋል። ሚያዝያ 16 2018 ከደብረ ታቦር ከተማ ወደ አለምበር ከተማ በምርጫ ቅስቀሳ እንቅስቃሴ ያደረገው የአብይ አህመድ ታጣቂ ኃይል ካድሬውን ጨምሮ ከአለምሳጋ እስከ ወጂ በተደረገ አውደ ውጊያ በርካታ ኃይሉን
እስከ ወዲያኛው አሸኝቷል። በተመሳሳይ የአገዛዙ ወታደሮች ከነሙሉ ትጥቃቸው ፋኖን መቀላቀላቸውን ቀጥለዋል። ጸረ ሕዝብ የሆነው የአገዛዝ ስርዓት ማገልገል ይብቃን ያሉ ሀብታሙ ዳግም፣ ኢዮብ ቀለቡ እንዲሁም ጀንበሩ ጫኔ የተባሉ የአድማ ብተና አባላት በአፋብን ቴዎድሮስስ 206ኛ ኮር 34ኛ ክፍለ ጦር መቀላቀላቸውን ለማረጋገጥ ችለናል። ጀንበሩ ጫኔ የተባለው የአድማ ብተና አባል 2 ክላሽንኮቭ በመያዝ በደጀን ወረዳ ጉቢያ ከተማ ከሚገኘው የአገዛዙ ካምፕ በመውጣት 34ኛ ክፍለ ጦርን የተቀላቀለ ሲሆን ሀብታሙ ዳግምና ኢዮብ ቀለቡ የተባሉ ደግሞ ከኮርክ ከተማ በመውጣት በተመሳሳይ 34ኛ ክፍለ ጦርን ተቀላቅለዋል። የመቀሌ ሰሜን ክፍለ ከተማ አመራሮች የህወሓትን ውሳኔ በሙሉ ድምጽ ደገፉ ተብሏል። የመቀሌ ከተማ ኮሙኒኬሽን ጉዳዮች ቢሮ ባሰራጨው መረጃ የሰሜን ክፍለ ከተማ አመራሮች ዛሬ ባደረጉት ስብሰባ የህወሓት ማዕከላዊ ኮሚቴ በህዝብ የተመረጠውን መንግስት እንዲመለስ ያሳለፈው ውሳኔ በሙሉ ድምጽ ደግፈዋል ብሏል። እንደ መረጃው ከሆነ ለዚህ ውሳኔ መሰረት የሆነው ጽሑፍ ያቀረቡት የክፍለ ከተማ ዋና አስተዳዳሪ አቶ ሙልጌታ ገብሩ ነበሩ። በጽሑፋቸው በህወሓትና በኢትዮጵያ መንግስት መካከል የተደረገው ጦርነት በፕሪቶሪያው ስምምነት ላይ ተደርጎ ጊዜያዊ አስተዳደር ተቋቁሟል ያሉት አቶ ሙልጌታ ሲቀጥሉም ሰላም ሲባል በህዝብ የተመረጠው ምክር ቤት ፈርሶ የተቋቋመው ጊዜያዊ አስተዳደር ኃላፊነት መወጣት አልቻለም ብለዋል። ጨምረውም በፕሪቶሪያው ስምምነት መሰረት ጊዜያዊ አስተዳደር ሲመሰረት ሁሉም ሰው ተስፋ ቢያንስ በትግራይ ውስጥ ያሉ ችግሮችን ሙሉ በሙሉ የሚፈታ አስተዳደር እንደሚኖር ነበር። ሆኖም ግን ጊዜያዊ አስተዳደሩ ባለፉት 3 ዓመታት ተፈናቃዮችን የመመለስ ስራ አልሰራም ብለዋል። የትግራይ መሬት በጠላቶች እጅ ነው ያሉት አቶ ሙልጌታ ከዚያም አልፎ አሁን ላይ መድኃኒት፣ የመንግስት ሰራተኛ የደሞዝና ነዳጅ ላይ ክልከላ መጣሉን አስታውቀዋል። ማስከተልም ስለዚህም የፕሪቶሪያው ስምምነት ተጥሷል፣ ትግራይን ህዝብ ትግል ህልውና ሊመራ የሚችል መንግስት ሊኖር ይገባል በማለት መግለጻቸውን ያስታወቀው ኮሚኒኬሽን ቢሮ በዚህ ላይ በተሰጠው ድምጽ ውሳኔ በሙሉ ድምጽ ድጋፍ ማግኘቱን አስረድቷል። በመቀሌ ከተማ ውስጥ በሌሎች ክፍለ ከተሞች በተመሳሳይ የህወሓት ውሳኔ በሙሉ ድምጽ መጽደቁን መረጃው ይፋ አድርጓል። የተወደዳችሁን የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።